ከ2000 ዓመታት በፊት መልአኩ ገብርኤል ናዝሬት ወደምትባል ከተማ ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ማርያምም ይህ እንዴት ይሆናል ብላ ጠየቀች። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ ለእግዚአብሔር ሁሉም ይቻላል። ማርያም ለጠራቢው ዮሴፍ ታጭታ ነበር። እርጉዝ መሆኗን ሲያውቅ ግራ ተጋባ። ነገር ግን የጌታ መልአክ በሕልም ታየው፣ ዮሴፍ ሆይ ከእርስዋ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ዮሴፍ ከሕልሙ ተነሣ፣ ልቡም በመልአኩ ቃል ተሞልቶ ነበር። ዮሴፍ በእምነት ተሞልቶ ወደ ማርያም ሄደ። ይህንን ድንቅ ሕፃን ለመቀበልና ለመጠበቅ ቃል ገባ። በቀጣይ ለሚኖራቸው ጉዞ በአንድነት ዝግጅት አደረጉ። ንጉሥ አውግስጦስ ሰው እንዲቆጠር ሁሉም ወደ የቤተሰቡ ከተማ እንዲመለሱ ትእዛዝ ሰጠ። ስለዚህም ማርያምና ዮሴፍ ወደ ዳዊት ከተማ ወደ ቤተልሔም ለመጓዝ ጉዞ ጀመሩ። በቤተልሔም ሲደርሱ ከተማው በሰዎች ተሞልቶ ነበር። ሁሉም ማረፊያዎች ሞልተው ነበር። ማርያምና ዮሴፍ ለማረፊያ የሚሆን ስፍራ ፈለጉ። በመጨረሻ አንድ እንግዳ ተቀባይ እንዲህ አለቻቸው፣ ይቅርታ፣ በቤቴ ውስጥ ቦታ የለም፣ ነገር ግን ከኋላ የሚገኘውን ቤት መጠቀም ትችላላችሁ። በዚያች ሌሊት በእንስሶች በተሞላ ስፍራ ውስጥ ማርያም ኢየሱስን ወለደች። በልብስ ሸፍናም በግርግም አስተኛቸው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። የጌታ መልአክ ወደ እነርሱ ቀረበ፣ እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። በሩቅ ምሥራቅ ጥበበኞች በሰማይ ላይ አንድ ደማቅ ኮከብ አዩ። ይህ የድንቅ ነገር ምልክት ነበር። ወደ ንጉሥ እንደሚያመራቸው ተረድተው ኮከቡን ተከተሉ። እረኞቹም ፈጥነው መጡ፣ ሕፃኑንም በግርግም ተኝቶ አገኙ። ጥበበኞችም ደርሰው ሳጥኖቻቸውን ከፍተው ስጦታ፣ ወርቅና ዕጣን ከርቤም አቀረቡለት። የኢየሱስ ውልደት እንዲህ ነበር። የእርሱ የፍቅር የተስፋና የደስታ ታሪክ በዓለም ዙሪያ ሁሉ ተነገረ። በጣም ትልቅ ዋጋ ያላቸው ነገሮች ቀለል ባለ መንገድ ሊጀምሩ እንደሚችሉ ያሳስበናል።